አንዲት ሴት ለቁርጠኝነት ከመዘጋጀቷ በፊት የምታደርጋቸው የፈተና ምልክቶች። ምናልባት አንዳንድ ሴቶች አንተን ውድቅ እያደረጉህ ሳይሆን ቼክ እያደረጉህ ቢሆንስ? ግራ የሚያጋባ ባህሪ ካሳየች፣ አንዳንዴ ቀርባ አንዳንዴ እንደ ዋይፋይ የምትጎራረት ከሆነ ወይም በድንገት ጥያቄ ብዝባዥ ከሆነች ይህ ሁልጊዜ ፍላጎት ማጣቷን አይገልጹም። ይልቁንም አንተ ለቁርጠኝነት የሚመጥን ኦሪጂናል ሰው መሆንህን እያረጋገጠች ሊሆን ይችላል። ዛሬ አንዲት ሴት ለቁርጠኝነት ከመዘጋጀቷ በፊት የምታሳያቸውን እውነተኛ የስነ ልቦና ምልክቶችና ብልህ ወንዶች ሳይቀለሰለሱ እንዴት ምላሽ እንደሚሰጡ እንመለከታለን። እስከ መጨረሻው ተከታተሉኝ፣ ምክንያቱም የመጨረሻዋ ነጥብ ወንድን ከወንድ የምትለይ ናት። መግቢያ፣ አንዲት ሴት ልቧን ከመስጠቷ በፊት ስሜታዊ ደህንነትንና ጥንካሬን ትፈልጋለች። መርፈተን ማታለል ሳይሆን ኳሊቲ ኮንትሮል እንደማድረግ ነው። በውስጧ እንደዚህን ጥያቄዎች እየጠየቀች ነው። ይሄ ልጅ አስተማማኝ ነው ወይስ የፎርጅድ ነው? ጫናዎችን መቋቋም ይችላል ወይስ ቶሎ ይተናል? አንድ ያንተን ምላሽ ለማየት ራሷን ታርቃለች። ይህ በጣም የተለመደው ፈተና ነው። ለምሳሌ መልስ ዘግይታ ትሰጣለች ወይም ድንገት እንደ ድልድይ ትርቃለች። እሷ እያየች አይለችው አሁን ይደናገጥ ይሆን? በመልእክት ያጥልቀልቀኝ ይሆን? ብልህ ወንድ ሳይደናገጥ ራሱን ሆኖ ይቀጥላል። ዝምታው ራሱ የራስ መተማመን ይባላል። ሁለት ሆን ብላ ካንተ ጋር ትለያያለች፣ ትገራገራለች። በትናንሽ ነገሮች ላይ እንኳን ያንተን ሀሳብ ትቃወማለች። ወተቱ ነጭ ነው ብትላት አይ አመድ ማማ ነው ልትል ትችላለች። ይህንን የምታደርገው በሀሳብ ትጸናለህ ወይስ አቋምህን እንደ ፓርቲ ትቀያይራለህ? ብልህ ወንድ ሳይበሳጭ በሳልነቱን ያሳያል። ሶስት ስለ ቀድሞ ግንኙነቶቿ ታነሳለች። የቀድሞ ጓደኛዬ እንዲህ ያደርግ ነበር ልትል ትችላለች። ይህ ሰዓት ለወንድ ልጅ የፈተና ወረቀት የሚታደልበት ሰዓት ነው። ትቀናለህ ወይስ እንደ ሲቪል ሰርቫንት ትበሳጫለህ? ብልህ ወንድ በስሜት ሳይሆን በርህራሄ ይሰማታል። የድሮ ታሪክ ሂስትሪ መሆኑን ያውቃል። አራት ትናንሽ ገደቦችን ባውንደሪስን ታስቀምጣለች። ዛሬ ስራ በዝቶብኛል ወይም ነገሮችን ቀስ ብናድርጋቸው ልትል ትችላለች። ወሰኖቿን ታከብራለህ ወይስ እንደ አስቸጋሪ ተከራይቻ ናት አድርጋለህ? ህጉ ክብር ምናክበር እኩል ነው። ደህንነት ደግሞ ለፍቅር ቁልፍ ነው። አምስት በስሜት ትገርብና ድንገት ትርቃለች። አንድ ቀን የልቦና አውጥታ ትነግርህና በሚከተለው ቀን ደግሞ እንደ እንግዳ ትሆንብሃለች። ይህን ስሜት ማጋራት ስላስፈራት ነው። አንተም እንደ ዲግሪ የሰጠሽህን ሚስጥር መጠበቅህን ታያለች። ስድስት ጫናን እንዴት እንደምትወጣ ትከታተላለች። ሴቶች ስሜታዊ መሪነትን ይፈትናሉ። ነገሮች ሲበላሹ የምታሳየው ተረካሚ መንፈስ ላንተ ያለባትን እምነት ይጨምራል። ስትናደድ እንደ ኪቲን የምትቆጣ ከሆነ ፈተናውን አታልፍም። ሰባት ውስጥነት ኮንሲስተንሲ፣ ቃልህና ተግባርህ ይተስማል። ዛሬ አንበሳ ነገ ጥንጭል ከሆንክ አታምነው። ውበት ይስፋል፣ ውስጥነት ግን ያዛምናል። ስምንት ስለ እሴዎች ጋር ክሮስ ቼክ ታደርጋለች። ስለ ታምደኝነት ወይም ስለ ወደፊት እቅድህ በምዘወራዊ መንገድ ትጠየቃለች። መልስህ እውነተኛ እና ኦሪጂናል መሆን አለበት። 11 በሌሎች ሰዎች ፊት ያለህን አቋም ከያለች። ከሌሎች ጋር ስትነጋገር ትቀናለህ ወይስ እንደ ሲኢኦ በራስህ ትተማመናለህ? በራስ መተማመን ያለው ወንድ ማግኔት ነው። 12 ነገሮችን ታዘጋጃለች። ቀስ ብለን ብንሄድ ይሻላል ካለችህ ይህ ቀይ ካርድ አይደለም፣ የጥንቃቄ ቢጫ ነው። አንተ አስተማማኝ መሆንህን እስክትረጋግጥ ጊዜ መውሰዷ ነው። 11 ሌሎችን እንዴት እንደምትይዝ ትመለከታለች። አስተናጋጆችን ወይም እንግዶችን የምትይዝበት መንገድ ማንነትን ያጋልጣል። ጀንትልመን መሆንህን በረትሰው ያረጋግጣለች። 12 ትንንሽ ስሜታዊ ኬክ ትጥልብሃለን። ልታሾፍብህ ወይም ልትንቅ ታንከርህን ልትህትኖ ትችላለች። በዚህ ሰዓት በተገታና በተረጋጋ መንፈስ ባውንሰር ከሆንክ ልዩ ሰው ትሆናለህ። ዋናው ምልክት እንዳያመልጥህ። ሴት ልጅ ትፈትንሃለች እንጂ ፍጽሞ ትልሃትድም። ደጋግማ የምትመልስና የልቧን የምታካፍል ከሆነ አሁንም በቁም ነገር ኢንተርቪው እያደረገች ነው ማለት ነው። ምንም ፍላጎት ከሌላት አትፈትንህን፣ ብሎክ አድርጋ ትሃለች። ፈተኖችን እንዴት ማለፍ ይቻላል? ብዙ ወንዶች ማይረዱት ሚስጥር አታባርር፣ አትለማመድ፣ በስሜት አትገፋፋ። ይልቁንም ተረጋጋ፣ እንደ ባህር አክብር፣ በግልጽ ተነጋገር። ግለዊ ክብርህን እንደ ባንዲራ ጠብቅ። በራስ መተማመንና ስሜታዊ መረጋጋት ደህንነት ይሰጣታል። ደህንነት ደግሞ ወደ ዘላለም ፍቅርና ጎርደኝነት ይመራሃል። እነዚህ ፈተናዎች ስሜታዊ እና ረቂቅ ናቸው። ካወቃቸው መገመትን አቆመህ ትክክለኛውን ምላሽ መስጠት ትጀምራለህ። ዝርዝር ምልክቶቹን እንይ። 1 ትዕግስትህን በጊዜ ሂደት ትፈትናለች። ይህ ትልቁ ፈተና ሲሆን በዝግታ ነው የሚከናወነው። ለምሳሌ
መልስ ለመስጠት ትዘገያለች፣ ቀጠሮዎችን ታስተካክላለች፣ ወይም ነገሮችን ለማፋጠን ፈቃደኛ አትሆንም። በውስጧ የምትጠይቀው ጥያቄ ነገሮችን ሳትቆጣጠር በረጋ መንፈስ መቆየት ትችላለህ የሚል ነው። ጫና የሚያደርግ ወይንም የሚያማር ወንድ ይወድቃል። የተረጋጋና ውድ የሆነ ወንድ ግን በሳልነቱን ያረጋግጣል። 2 ስሜታዊ በምትሆንበት ጊዜ የምታሳየው ምላሽ ትከትላለች። ሴት ልጅ በሆነ ወቅት የስሜት መለዋወጥ ወይም ሙድ ስዊንግስ ታሳያለች። እያየች ያለችው ትሰማታለህ ወይስ ንግግሯን ትሰርዛለህ? ትናድዳለህ ወይስ ስሜቷን ታዳትላለህ? ሳይደናገጥ ስሜትን መቆጣጠር የሚችል ወንድ ስሜታዊ መሪነት እንዳለው ታምናለች። 3 ለነፃነቷ ያለህን ክብር ትፈትናለች። ስለ ግል ግቦቿ፣ ስለ ነፃነቷና ስለ ግል ስፍራው ስፔስ ታወራለህ። በነፃነቷ ትቀናለህ ወይስ ትደግፋታለህ? በነፃነታቸው የማይሰጉ ወይም በራሳቸው የሚተማመኑ ወንዶች ለሴቶች ይበልጥ ማራኪ ናቸው። 4 ምላሽህ ለማየት ትንሽ ችግሮችን ታቀርባለች። ትልቅ ጉዳዮችን ከመንገሯ በፊት በትንሹ ትጀምራለች። ስለ ስራ ጫና፣ ስለ ቤተሰብ የምትፈልጠው ችግሩን እንድትፈታላት ሳይሆን እንድትሰማትና እንድትረዳት ነው። አንዳንዴ ምርጡ ምላሽ ምክር ሳይሆን አብሮነት ነው። 5 አይ ስትልይ የምታሳየው ምላሽ ትከተላለች። ይህ በጣም ጠንካራ ፈተና ነው። በአንድ ሀሳብ ወይም ቀጠሮ ላይ አይ ትልሃለች። ትበሳጫለህ፣ ለማሰመን ትሞክራለህ ወይስ ውሳኔዋን ታንገብራለህ? አይ የሚለውን ቃል ማክበር ከማንኛውም ንገሳ በላይ እምነትን ይገነባል። 6 ዝምታን እንዴት እንደምትይዝ ትበትናለች። ያልተረጋጉ ሰዎች ዝምታ ምቾት አይሰጣቸውም። መልእክት መላክ ልታቆም ትችላለች ወይም ዝም ልትል ትችላለች። ትደናገጣለህ ወይስ በራስህ ተረጋግተህ ትቆያለህ? ከዝምታ ጋር ሰላም ያለው ወንድ በራሱ መተማመንን ይገልጻል። 7 ከሚጠበቀው በላይ ቀድማ ከባድ ያሉ ርዕሶችን ታነሳለች። ስለ ወደፊት ግቦች፣ ስለ እሴቶች ወይም ስለ ቁርጠኝነት ልታወራ ትችላለች። እያየች ያለችው በሀሳብ ዝግጁ ነህ፣ እውነተኛ ነህ፣ ቀለል ውስጥ አትሽሸው፣ ሳትጨናነቅ በቅንነት መልስ ስጥ። 8 ያለ ቁጥጥር ልዩነቶችን እንዴት እንደምትይዝ ትመለከታለች። አለመግባባት ማይቀር ነው። በንግግር ወቅት በላይነት ለመሆን ትሞክራለህ ወይስ በክብር ትሰማለህ? በግጭት ወቅት ክብርን የማይዘረጋ ወንድ ለሴት ልጅ ስሜታዊ ደህንነት ይሰጣታል። 9 ምንም ጥቅም በማታገኝበት ጊዜ የምታሳያት አያያዝ ትከተላለች። በምንም ቅድሚያ ወጥያች ደግና አክባሪ ነህ። እውነተኛ ፍቅር በግምይት ላይ አይመሰረትም። 10 መረጋጋትን ለማየት ትንሽ ራሷን ታርቀለች። ትኩረቷን ትንሽ ስትቀንስ ራስን ታታለህ ወይስ በገዛ ህይወት ላይ ተዘንግተህ ትቆያለህ? ራሳቸውን የማይረሱና ተረጋግተው ወንዶች ለጉረተኝነት አስተማሚ ናቸው። 11 ለራሴ ያለህን ክብር ሴልፍ ሪስፔክት ትበትናለች። ስድብን ወይንም አለማክበርን ትታገሳለህ። የራሴ የሆኑ መሪዎች አሉ። ለራሱ ክብር ያለው ወንድ ማንነቱን ለማስረዳት አይለፋም። ይህም እጅግ ማራኪ ያደርገዋል። 12 በጊዜ ሂደት ያለህን ታማኝነት ትከተላለች። አንድ ቀን የተናገርከውን ሳይሆን በተደጋጋሚ የምታደርገውን ትታያለች። ንግግርህና ተግባርህ ይገጥማል። ባይመቸም እንኳን እውነትን ትናገራለህ። የመጨረሻውና ዋና እውነት ብዙ ወንዶች የሚሳሳቱበት እዚህ ጋር ነው። መፈተን ማለት መጥላት አይደለም፣ መገምገም ነው። ሴቶች የሚፈትኑት የሚወዱትን ሰው ነው። ፍላጎት ሲያቆሙ መፈተን ያቆባሉ። ግንኙነቱ ከቀጠለ እሷ አሁንም በቁርሙነት እያሰበች ብድር ነው ማለት ነው። ፈተናዎችን ለማለፍ መጠቃለይዋ ተረጋግ፣ በስሜትህ ጽኑ ሁን፣ ወሰኖችን አክብር፣ ደቂንነትን አጋበር፣ አትሳደድ ወይም አትላመድ፣ ወጥ ሁንና የእውነተኛ ሁን፣ ለራሴ ክብር ጠብቅ። እነዚህ ባህሪያት ደህንነትን ይፈጥራሉ። ደህንነትም ደግሞ ወደ ዘላለም ቁርጠኝነት ይመራል። ይህ መረጃ ጠቅመህን ይሆን አግኝተሃል? ለግንኙነትህ የሚሆን ተጨማሪ ምክርና ቪዲዮ ከፈለግ ሰብስክራይብ ማድረግህን እንዳትረሳ። ይበታይ።